ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዛሬው ቪዲዮ የምናየው ጎግል አድሰንስ ላይ ታክስ ፔመንት እንዴት አድርገን እንደምናስተካክል ነው የምናየው። በቀላሉ ስቴፕ በስቴፕ እናያለን ማለት ነው። ጎግል ላይ ከገባችሁ በኋላ ጎግል አድሰንስ ያው ሌላ ጊዜ እንደምትገቡ ከገባችሁ በኋላ እንደዚህ አይነት ታገኛላችሁ። ቀይ የበራበት አለ እዚህ ጋር ወይም ደግሞ ማኔጅ ታክስ ኢንፎ ቀይ የበራበትን ወይም ማኔጅ ታክስ ኢንፎ የሚለውን ከሁለት አንዱን ትነካላችሁ። ቀይ የበራበትን አንዴ ነካለው። ከዛ ከዚህ በፊት ታክስ ፔመንት ሞልተን አፕሩቭድ የተደረገውን ያሳየናል። እዚህ ጋር ወደ ታች እናደርጋለን። ከዛ እዚህ ጋር ሰሚት ኒው ፎርም የምትላለች እሷን አንዴ እንጫናለን። ከስር ሰሚት ኒው ፎርም የምትለውን አንዴ እንጫናለን። እሷን ከተጫነን በኋላ ከላይ በኩል ነው የሚያመጣልን ስታርት ኒው ፎርም የምትላለች እሷን አንዴ መጫን። ከዛ በኋላ እሷን ከተጫነን በኋላ እንደዚህ አይነት ሪኳየርመንቶች ያመጣልናል። 3 አይነት ናቸው። ያው ዝም ብለን ስታርት ፎርም እንለዋለን። ያው ውስጥ ከገባን በኋላ የሚሞሉ ነገሮችን ነው እዚህ ጋር የሚነግረን። አሁን ስታርት ፎርም የምትለዋን እንጫናለን። እሱን ከተጫናችሁ በኋላ እንደዚህ ከፍትላችኋል። ያው ኢሜላችሁን ባይ ዲፎልት ይመርጠዋል። ካልመረጠው ደግሞ ራሳችሁ ትመርጣላችሁ። በቀጥታ እንደዚህ ይከፍታል። አማራጮች አሉ እዚህ ጋር 2 አይነት አማራጮች ኢንዲቪጁዋል እና ነን ኢንዲቪጁዋል የሚለው አለ። ኢንዲቪጁዋል የሚለውን መርጣለሁ። ልክ እኔ እንደማደርገው ማድረግ አለባችሁ። ከዛ ኔክስት እንደየአከፋፈቱ ነው ቻናላችሁ። አብዛኛው ያው ኢንዲቪጁዋል ነው ብዬ ነው። ከዛ ሁለተኛው ላይ ደግሞ ያው ኖ እንለዋለን። ፈጠን አድርገን እንሞላለን። ከዛ ኔክስት ስንል ደግሞ ሌላ ይከፈትልና የመጀመሪያውን እንመርጣለን። ከዛ በኋላ ስታርት የምትላለች በሰማያዊ ስታርት ደብሊው የምትለውን እሷን አንዴ እንነካለን። ከዛ በኋላ ስማችሁን እንደዚህ ያመጣል። ስማችሁን እንደዚህ ካመጣላችሁ በኋላ ታክስ አይደንቲቲ እዚህ ጋር ዝርዝሮችን ትሞላላችሁ ማለት ነው። ኦፕሽናል ከስራችሁ ኦፕሽናል ያላቸውን በመተው ሌሎችን እንዳለ ትሞላላችሁ። ስማችሁን ሙሉ መጻፍ፣ ከዛ ሀገራችሁን እዚህ ጋር ኦፕሽናል የሚለውን ትተውታላችሁ። ካንትሪ የሚለውን በመንካት ያው ያላችሁበትን ወይም የሞላችሁበትን ሀገር መርጣችሁ ማስገባት። እኔ መርጣለሁ። ስም ጽፌያለሁ። ስማችሁን ከጻፋችሁ በኋላ ከዛ ሶስተኛው ላይ ሀገር ትመርጣላችሁ የከፈታችሁበትን። ከዛ ከስር ደግሞ ከኔክስቷ ከላይ በኩል 2 እንትኖች አሉ። ፎሪን ቲን የሚል አለ። ሁለቱንም ያው ኦፕሽናል ናቸው። ኦፕሽናል ከሰራቸው ኦፕሽናል ካለ ዘላሉት። ከዛ ኔክስት እንላለን። ኔክስት ካለም በኋላ ቲክ እናደርጋለን። እቺኛዋን ቦክሷን አንዴ ቲክ እናደርጋለን። ከዛ ወደ ታች ከዛ አድሬሳችሁን ታስገባላችሁ። እዚህ ጋር ያሉትን እንዳለ አድሬስ ታስገባላችሁ ማለት ነው። ያው መጀመሪያ ስትሞሉ የነበረው ሀገር፣ ስትሪት አድሬስ፣ ታውን፣ ሲቲ፣ ፓስት ኮድ እነዚህ እንዳለ ታስገባላችሁ። እኔ አሁን አድሬሴን አስገብቻለሁ። እናንተም በዚህ መልኩ አድሬሳችሁን ታስገባላችሁ። አድሬስ ካስገባችሁ በኋላ ቦክሷን አንዴ
ማርክ እናደርጋለን። ከዛ በኋላ ኔክስት እንላለን። እነዚህ የሞላናቸው ናቸው። ወደታች እናደርጋለን። ኖ የምትለዋን እንመርጣለን። ከዛ በኋላ ኔክስት ወደታች እናደርጋለን። ወደታች ስታደርጉ የስ ኖ የሚል ታገኛላችሁ። ኖ ላይ እናደርጋለን። ከዛ በኋላ ኔክስት እንላለን። ኔክስት ከማለታችን በፊት ግን ከኖ ቀጥሎ ያለችውን ቦክስ ራይት ማድረግ አለብን። ከዛ ኔክስት ከዛ በኋላ ኔክስት ብቻ ነው የምንለው። በቃ ኔክስት እንላለን። አሁን እንደዚህ ከመጣልን በኋላ እችኛዋን ቦክስ ራይት እናደርጋታለን። ከዛ በኋላ ያው የሞላነውን ታክስ ፔመንቱን በፔፐር እንደዚህ ይታያል። እዚህ ጋር አዘጋጅቶልናል። ከዛ ሞልተናል ማለት ነው። ኔክስት እንላለን። እዚህ ጋር ቦክሷን ራይት እናደርጋለን። ወደ ታች እያደረግን እዚህ ጋር ያለችውን ቦክስ አንዴ ራይት እናደርጋለን። ከዛ ወደ ታች እያደረግን እችንም ቦክስ ራይት እናደርጋለን። ከዛ እነዚህን ደግሞ በማለፍ ከዛ ጨርሰናል። እቺ የመጨረሻዋን ብቻ እችን የስ የምትለዋን እንመርጣለን። ከዛ በኋላ ጨርሰናል። ሰሚት ብቻ ነው የምንለው። ከዛ መጨረሻ ላይ ሰሚት የምትላለች እሷን አንዴ እንነካለን። ያው አፕሩቭድ አድርጎልናል። እዚህ ጋር እንደምታዩት ዮር ታክስ ኢንፎ ሃዝ ቢን አክሴፕትድ። አንዳንዴ ዘግየት ሊል ይችላል። ኢሜልም ያደርግላችኋል። በእንደዚህ አይነት መልኩ ታክስ ፔይመንታችሁን ማስተካከል ትችላላችሁ በቀላሉ። አለዚያ ግን ፔመንት ሜቴዱ ሆልድ ነው የሚሆነው፣ ወይም ደግሞ ሃይ ታክስ ወይም በፐርሰንት ከፍ አድርገው ከሚከፈላችሁ ላይ ሊቀነስባችሁ ስለሚችል ይህን ነገር ቶሎ ብላችሁ አስተካክሎ። ሰላም፣ መልካም ጊዜ።